እና እኔ እኮ አሁን ሄርሜላ ግራ ገባ ምን እንዲያስረግዝሽ ነው የምፈልገው አሁን አብርሃም አስረግዞሽ ምናምን እንደዛ አይነት ነገር ነው የምፈልገው እንዲያስረግዝሽ ነው የምፈልገው አብርሃም እየሰማኸኝ ነው ቡቼ አቤልም ብሩኬም ያሉበት ቦታ አውቃለሁ ምንም አታመጣም አላሳየም ሰማኸኝ አይደለ እንዳትደውልልኝ ካሁን በኋላ እኔ አሁን ሌላ ነገር እንዳስብ ነው ያለሽ አንቺ ምጅሽ በቃ እጅሽ እንዳለበት ነው ሄርሜላ አንቺንም እንደዛው የላከችሽ ነው የምሬ ነው እንደዛ እሺ ንገሪኝ ታዲያ ከጠላቴ ጋር እኮ ነው አሁን እየተባበርሽ ያለሽ ያሉበት ቦታ አውቃለሁ አልሽኛ ንገሪኝ ሂጂና በቃ በጣም ጥሩ የምታስብበት ጭንቅላት አለ አሁንም ቢሆን ሄርሜላ ራቂ ከና አብርሃም ከሁሉም ሰው ራቂ በቃ እየተፈለግሽ አይደለም ሳትፈለጊ ቤት ውስጥ ድረስ እየተሳብሽ አትምጪ እንደ እባብ እየተሳብሽ አትምጪ ሰላም ቤተሰቦች እንዴት ናችሁ አለው እግዚአብሔር ይመስገን ማለት ወንድነት እንደዚህ ከሆነ ችግር የለውም እስከ ጥግ ወንድነትን ማሳየት አያቅተኝ እኔ እስከ ጥግ ማንንም ያቀኛል እኔ ሰው ቤት ድረስ መጥቶ በእንደዚህ አይነት መንገድ ሁለት ሽጉጥ ይዞ ሰውን ማስፈራራት እኔን አስፈራርቶኝ ሳይሆን እኔ ያው ቤተሰብ እንዳይበጠበጥ ምናምን ብዬ በቃ ዝም አልኳቸው ሆን ብዬ ነው ለምን መነካካቱ ምናምን ስላልፈለኩ እዛች ጋር ሌላ ሰው ከሰማ ሌላ ግብ ከሚፈጠር ነው ዝም ያርጉ ስለዚህ ይሄ ደግሞ ወንድነት አይደለም ወንድነት በእንደዚህ አይነት ነገር አለ የሚለካው ልብ ካላቸው እኔ ብዙ ቦታ እየፈለኳቸው ነበር ለምን መንገድ ላይ ከፈለጉ ሌላ ቦታ ተቀጣጥረ መገናኘት እንችል ነበር ግን ትልቅ የተከበረ ቤት ውስጥ ገብተው ሌላ ነገር ሽጉጥ ይዘው እኔን ምናምን የፈራዋቸው መስሏቸው ተሰማቸው አቤልም ብሩኬም ማለት ነው ይሄ ደግሞ በጣም ስተት ነው በጣም ትልቅ ስተት በጣም ትልቅ ዋጋ እንደሚያስከፍላችሁ ነግሬያችሁ ነበር ትልቅ ዋጋ እንደሚያስከፍላችሁ ነግሬያችሁ ሲጀመር እናንተን የሆነ ነገር ወይ ደግሞ እኔ እንደምፈልገው አይነት ነገር ሳላረጋችሁ ነው ያልፋታችሁም እና ሁለታችሁ ነው አቤልም ብሩኬ እንደዚህ ጥጋባችሁን ያጠገባችሁ ምን እንደሆነ ባላቅም በእንደዚህ አይነት መንገድ ግን እኔን አትችሉኝ እርግጡን ነው ነገር ብሩኬም አቤልም እኔን በእንደዚህ አይነት መንገድ አትችሉኝ እያደረጋችሁ ያለው ነገር ቀሽምነት ነው ጭራሽ ሌላ እል ውስጥ እንድገባ ነው ያደረጋችሁ እል ውስጥ እነሱ ደጋፊዎች ደግሞ ባናታችሁ ልትተከል ትችላላችሁ ባናታችሁ ተተከሉ ማናችሁ ማለት እኔ ምንም ማዳመጥ ሰው አይደለም ምንም ስላወራችሁ ማለት ባናታችሁ ልትተከል ትችላላችሁ የሄርሜላ ደጋፊዎች ባናታችሁ እንድትተከሉ ማናችሁ ማለት ምንም ማዳመጣችሁ ነገር የለም ግቢ ድረስ መተ አንተ 50 እና 100 ሺህ ብር ስለተከፈላችሁ እኔን እንደዚህ ሰው ባለበት መንገድ ውስጥ እንደዚህ ሰው ግቢስ መታችሁ እኔን ለማስፈራት አይሆንም እኔ ቡቺ ነኝ ማንንም አይደለም እኔ ልታስፈራሩ የምትችሉት ማንንም አይደለም ሱሪያችሁን አውልቄ ለገርፋችሁ እችላለሁ እንጂ እናንተ እኔን ምንም አይነት ማስጠንቀቂያ አልሰጡኛችሁ አቤልም ብሩኬም ገና ልጆች ናችሁ እናንተ ምንም የምታውቁት ነገር የለም ስለ ነገሩ ማለት ወይም ደግሞ ስለ እንደዚህ አይነት ነገር ምንም የምታውቁት ነገር የለም ገና ሽንታችሁን ያልጠረጋችሁ ህፃን ልጆች ናችሁ አቤልም ብሩኬም ተላላኪ ናችሁ ሄርሜላ ያን የሴት ልጅ ቅጥረኛ ናችሁ እየሰማችሁ አላችሁ እኔ ቢያንስ ለእውነት ነው እያወራ ያለሁት ግን ለሴት ልጅ ቅጥረኛ መሆን ማለት በጣም ከባድ በዚህ ዘመን ቢያንስ መስራት ትችላላችሁ አይደል መኖር መስራት ይቻላችሁ ለሴት ልጅ ቅጥረኛ መሆን ማለት ይሄ ብልግና በጣም አስነዋሪ ነገር ወጣቶች ናችሁ ካሁኑ እንደዚህ ቅጥረኛ መሆን በጣም ያሳዝናል የዚች ያንድ የሆነች ፈርሳም ነገር ለየሷ ቅጥረኛ አሬ እኔ ብዙ ስራዎች አሉ እኮ እሱ ስራ መስራት ይችላልላችሁ በእንደዚህ አይነት መንገድ ብቻ ያለ የሚኖር ግን ዋጋ ያስከፍላችኋል አሁንም ቢሆን ማለት ዋጋ የምሬ ነው ማርያምን ዋጋ ያስከፍላችሁ ያደረጋችሁ ያለው ነገር እኔ ላይ በጣም ያደረጋችሁት ነገር ስለነገ ለምታደርጉት ነገር ዋጋ ያስከፍላችሁ ትላንት እንቡርንቡር አላችሁ የሆነ ኬት ተቀበላችሁ አላቅም ሽጉጥ ኬት አመታችሁ ነው አላቅም እንቡርንቡር አላችሁ አይደል እኔ ግን ቡቼ ነኝ እሺ አሁንም ቢሆን ለእውነት ስለምሟገት ነው እንጂ ሁልሽንም ማለት ሁልሽንም ከላይ እስከታች ያለሽን አይነስብሽ ነው ማለት አሁንም ቢሆን ሄርሜላ ራቂ ከና አብርሃም ከሁሉም ሰው ራቂ በቃ እየተፈለግሽ አይደለም ሳትፈለጊ ቤት ውስጥ ድረስ እየተሳብሽ አትምጪ እንደ እባብ እየተሳብሽ አትምጪ ፕራንክ ነው በሚል ተልካሻ ምክንያት ትክክለኛ ነገርሽን እያከየርሽ ነው ሆን ብለሽ ሪያሊቲው ማለት ነው ፊት አትስጣት አብርሃም ብትሆን በእንደዚህ አይደለም ሰው አንተን ሊያጽናና የሚችለው ከሩታ
ጋር መራራቅን ብቻ ማሰብ የለብህም። ነገ ከነገ ወዲያ አብረን እንደምትሆን ማሰብ አለብህ። የማይደርቅ ጠባሳ አትጣል ሩታ ላይ ያ ዋጋ ያስከፍላል። እየሰማህ ነው አይደል አብሽ? ሁሉንም ሰው ማመን ምናምን ነገር የለብህም። ዘመኑ በጣም ከፍቷል፣ በጣም ከምታስበው በላይ ማለት ነው። እና እኔ እንደ ቀልድ የምታስፈራሩኝ አይነት ልጅ አይደለም። አሁንም ቢሆን ሩታን አክብሬ ነው። ትላንት ተገናኝተን ነበር ከሩታ ጋር ማለት ነው። በቃ ይቅርብኩ ይረፍ። እነሱ እንደባለጉት አንተ መባለግ የለብህም ምናምን ብላ በቃ ተው ስላለች ነው። ትላንትም እኔ ላገኛቸው ፈልጌ አጥቻቸው ነው። የት እንደተደበቁ አላውቅም፣ የት እንደተደበቁ እና በእንደዚህ አይነት መንገድ የሚቀጥል ነገር አይደለም። እና አቤል እረፍ፣ ዋጋ ያስከፍላል። የምታረገው ነገር በጣም ያሳዝናል። ጸጉርን ላጭቺ ማንቆርቆሪያ ራስ ነው ማረገ። ፊታችሁም የጅል ነው ሁለታችሁ። ማርያም እኔ ምንም አልመሰለኝም የዛኔ ዝም ብዬ ነው በቃ እኔ ማለት ደስ ይበላችሁ ብዬ ነው በቃ እኔ ዝም በቃ ቤቱም እንዳይበጠበጥ ብዬ ነው ዝም ያልኩት እንጂ ለእናንተ እኔ አንሻልም ታቁኛላችሁ። እናንተ ገና ቂጣችሁን ያጠረጋችሁ ወጣቶች ናችሁ። በበላበት እኮ ሸናው አንተ አቤልም ብሩኬም ነህ ሲጀመር። በበላበት በእጃቸው በልታል፣ ብዙ ነገር አሳልፋል ከነሱ ጋር። ግን እያደረክ ያለው ነገር በጣም ስተት ነው ያላችሁበት። ደግሞ እኔ በስትክክል እና ይሄ ነገር ዋጋ ያስከፍላችኋል። አሁንም ቢሆን እነሱ እንዲጣሉ የምታረጉት ብዙ ነገሮች ሰምቻለሁ። ብዙ ሚስጥር፣ በጣም ብዙ ሚስጥር። እኔም ሳምሪ ራሱ እጇ አይኖርባት አላውቅም። የምታሳየኝ ነገር በጣም ነው ግራ እየገባኝ ሳምሪ ራሱ ማለት ነው። ባለፈው በቅርብ ነው ሄደችው ሄርሜላ። ቢያንስ ቀድማ ብትነግረኝ ኖሮ የሆነ ነገር አይከስተም ነበር። አብርሃም ቤት ሜዳ እንደዚህ አትላላጥም ነበር። የሆነ ነገር አንጣልኝ ምናምን የተልካሻ ምክንያት ነገ አልጋ ላይ እንጣል ትለው ነው እቺ ወይስ ለምንድን ነው? ምን እኔ እኮ አሁን ሄርሜላ ግራ ገባኝ። ምን እንዲያስረግዝሽ ነው የምፈልገው? አሁን አብርሃም አስረግዞሽ ምናምን እንደዛ አይነት ነገር ነው የምፈልገው? እንዲያስረግዝሽ ነው የምፈልገው አብርሃም? እና ማለት አላማሽ እንደሆነ አላውቅም። ምን ልጅ ፍለጋ ይሆን ማለት መውለድ ልጅ መውለድ ከአብርሃም ሐሳብሽ ይሁን ምን ይሆን አላውቅም። ሄርሜላ ምን እንደምትፈልጊ አላውቅም። አላማሽ ምን እንደሆነ አላውቅም። እስከ ምን ያህል ነው ጥግ አላማ ያንቺ ከነሱ ጋር እንደዚህ መሆን የነሱን ህይወት እንደዚህ መበጥበጥ ለምንድን ነው እንደዚህ ማድረግ የፈለግሽበት ምክንያት? ዋነኛው ምክንያትሽ ምንድን ነው? ልጅ መውለድ ነው የምፈልጊው ከአብርሃም እንደሩታ? ምንድን ነው አላማሽ? እንደማይፈልግሽ ነግሮሻል። ጓደኝነቱን ራሱ የግዱን ነው እሱ በቃ ይሉን ታይዙት እና ቤተሰቦቿ መጨቃጨቅ ሳይሆን ዛሬ ብሩኬንና አቤልን የምታውቅበት ቦታ ራሷ ታውቃለች። ሳምሪ ራሱ ማለት ነው። ሳምሪም በቃ ሰፈሩ እዚህ ሰፈር ነው ያለችው። እሷን አግኝቼ በቃ ያሉበት ቦታ እንድትነግረኝ ብቻ ነው ፈልገው። ከዛ ከነሱ ጋር ያለኝን ነገር እኔ ራሴ ጨርሳለሁ ከነዚህ ጻንዶች ጋር ማለት ነው። ወንድነቴን ደግሞ አሳያቸዋለሁ። ወንድነቴን እስከ ጥግ አሳያቸዋለሁ። ሳምሪ ሰፈር ነው ያለው ቆይቷል ከደወልኩላት። እሷም ያላት ምን አይነት ነገር እንደሆነ አላውቅም እንጃ ግራ እየገባኝ ነው። በአሁን ሰዓት ሰው ማመን ማለት ከብዷል። ያሉበትን ቦታ እንድታሳየኝ ብቻ ነው ፈልገው ሳምሪ። ከዛ በኋላ ስላለው ነገር እነሱን ሂጂ ማወራቸውን ነገር ማስቀየማቸውን ድረስ እስከ ጥግ አስቀየማቸዋለሁ። ማስቀየም የሰው ልጅ ማስቀየም እንደሆነ እስከ ጥግ አሳያቸዋለሁ። ሽጉጥ መያዝ ባይዙ ተራ ነገር ነው። ዋናው ምንድነው ዛቻ ምናምን ነገር ሳይሆን በቃ ሄዶ መደባደብም ካለ መጣላትም ካለ ሌላም ነገር ካለ ኖርማል ነው ያን ነገር ማድረግ እንጂ ሄዶ ሽጉጥ ደቅኖ ቤቱ ድረስ እንደዚህ ማስፈራራት ምንም እኔ ፈርቻለሁ። ደስ ይበላቸው ብዬ ነው ከቤት ቶሎ እንዲወጡ ብቻ ነው ዝም ያልኳቸው። ማናችሁም ታውቁኛላችሁ። የሄርሜላ የአቤል ተላላኪዎች ምናምን እንዳለ ባናታችሁ መተካት ትችላላችሁ። ማናችሁንም መሰማችሁ ነገር እንደፈለጋችሁ መሆን ትችላላችሁ። ማናችሁ ባናታችሁ ተተከሉ። ሳምሪ ጋር ደውዬላታለሁ ቆይቷል ከደወልኩላት። እሷም ምን አይነት ነገር ሀሳብ ነው ያላቀም ቤተሰቦችን ጠብቃታለች። ቆየ ከደወልኩላት ቪዲዮስ ሳሪዝ በፊት ነው መጀመሪያ የደወልኩላት። ዛሬ ቪዲዮ መቅረጽ አልፈለኩም ነበር ግን ያለው ነገር እንድታውቁ ስለመፈልግ ብቻ ነው። ቤተሰቦች ቆየች እኔ ግራ ገባኝ። አይ ቲንክ እዛ ጋር ያለው ቤት መሰለኝ ቀዩ ቤት እዛ ቤት የሆነ የዘመዷ ቤት ነው መሰለኝ። ስልኳም አየሰራልኝ አይደለም ደጋግሜ ነው የደወልኩላት። ከዛ በኋላ ካልሆነ ቤቷ ድረስ ካልሆነ በቃ እኔ ሂጂ ያለውን ነገር ጎትቼም ቢሆን አውጥቼ መጠየቅ ፈልጋለሁ። እንዲህ በእነዚህ ነገር ምን ላቀው ነገር የለም።
ወይ አረጋብላ ታቆቀም እንዴ? አይ በጣም ስልክ ስደውልልሽ ምናምን ጠፋሽ ቆየሽ። ለምንድን ነው እኮ ታዲያ አላልኩክም እዛ ጋር? አይ እኔ በጣም ስደውልልሽ ምናምን ነገር አልነሳሽ። እዛ ጋር ነው ራይ ሰው ወራፍ አጥናን ከነኩ እኮ በጣም የሆነ ነገር ይመስላል። እንዴት በሩ ልሰብረው ነው እኮ ከደወልኩልሽ እኮ ቆየሁ ሳምሪ፣ በጣም ማለት ነው። ስልክ አላነሳሽ እኮ ስራ ከያሽ ታዲያ ቢያንስ አይመቸኝ ምናምን ነገር አትይም? አይመቸኝ ምናምን ነገር አትይም ታዲያ? አይ ብቻ እኔ ጨነቀኝ እኮ ነው አሁን እኮ እኔ ማስጨነቅ ሳይሆን አሁን ለሰው ለጉዳይ ከፈለገች ቶሎ ማንሳት ያለበት ነገር ታውቂያለሽ። ለምን እንትን ትያለሽ ሳምሪ? እሺ ምንድነው አሁን የምትለኝ? ምንድነው የምትለኝ? ምንም ማለት ንገሪኝ በቃ በእናትሽ ሳምሪ። ብሩኬና ቤላ ያለው ቦታ ንገሪኝ። እንዴ ነገርኩህ አይደለ? በስልክ አወራኸኝ። እኔ ልነግርህ ካልችልም አልኩህ እኮ። ለምን ደግሞ ነገር መንገር ስለማልፈልግ ማለት ምን ችግር አለው? እኔ ያደረጉኝ ነገር ታውቂያለሽ? ያሉበትን ቦታ ነግሬ ከዛስ በቃ ያሉበትን ብቻ ንገሪኝ። አንቺ ያሉበት ስለምታውቂ ነው። አልነግርህም። እኔ አንተ እኔ ያንተን እንትን ጓደኝነት ማጣት አልፈልግም። ገባክ አይደለ? ትናንትም በስልክ አውርተናል አይደለ? ዛሬ ጭራሽ የሰው ግቢ ልገነጥል እኮ ነው። ምን ሆነ እኮ አቤልና ብሩክ ያሉበት ቦታ እኔም ትናንት ለትንሽ ስላመለጡኝ እንጂ እኔ አንቺን ለማመጥሽ ነገር የለም። ግን ትናንት ሰው ቤተሰቤ ቤት ድረስ መጥቶ ነው በጥብጠው ሽጉጥ ደቅነው በእኔ ፈራዋቸው ነው የመሰላቸው። ግን አሁን ትናንት ስላመለጡኝ ያሉበት ቦታ ብቻ ነገር ሳምሪ ፕሊስ፣ ይሄን ብቻ ከዚህ በፊት እኔ ጠይቄሽ ለምኜሽ ምንም አድርገሽኝ አታውቂማ። ዛሬ ያሉበት ቦታ ንገሪኝ ብቻ። ይሄውና ቤታቸው ወይም ደግሞ ያሉበት ቦታ ንገሪኝ። አቤልም ብሩክ እኔ ከዛ አሳያቸዋለሁ ያለው ነገር። እየሰማኸኝ ነው ቡቼ? ልክ ያሉበት ቦታ አዋቃለሁ። ካሜራ ይዘህ ነው አይደል የጠበቀኝ? አዋቃለሁ፣ ግን እኔ መናገር አልችልም። ሲቀጥል ደግሞ ነገራቶችም እንደዚህ ስለተሆነ የሆነ ነገር ሽጉጥ ስለተማዘዛችሁ ምናምን ነገር ምንም አይነት ነገር አይፈታም። በቃ እሺ ንገሪኝ። አሁን ስለአሁን ስለና አብራምና ስለነሩታ ኬዝ ምናምን ስለኔርሜላ አይደለም፣ ግን እኔ እሺ በራሴ ኬዝ ንገሪኝ። አሁን ያደረጉኝ ነገር አይተሻላ? ሽጉጥ ደቅነውብኝ ምናምን ነገር ብዙ ነገር ተፈጥሯል። ልነግርህ ካልችልም እኔ ይሄን ልትለኝ ነው እንደዚህ አስጨንቀህ የጠራኸኝ እንዴ? ለምንድን ነው ረጋ ብለህ አንተ ነገራቶችን ማፈታው? ብቻ ሳምሪ ምንድነው አንቺ አንተ ጉዳይ እኮ አይደለም። ሁላችንም እኮ የምንጨነቅበት ጉዳይ አይደለም አይደል? እኮ ብትጨነቂ ከሆነ እኔ እስቲ ቢያንስ ከዚህ ሀገር ሲያወጡ ላገኛቸው። እሺ ቶሎ አዲስ አበባ ከሄዱም በኋላ ሊደባበቁ ይችላሉ። ሜዳ አቅተኝም፣ ግን ያሉበት ቦታ ብቻ ንገሪኝ በእናትሽ ሳምሪ። በማርያም ይኸውልሽ ሳምሪ በፈጠረሽ አምላክ ይዤሻለሁ። ብሩኬና አቤል ያሉበት ቦታ ብቻ ንገሪኝ። ከዚህ በኋላ ምንም አይነት ነገር አላስጨንቅሽ በማንም ኬዝ በማንም ኬዝ ምን ነገር አስጨንቅ። እሺ በቃ በሌላ ሰው ጋር ፈልግ። ብዙ ጓደኞች አሉ አይደለ? እነሱን የሚያውቁ የሰፈር ልጆች አሉ አይደለ? እነሱን ጠይቀው። በቃ እኔ ደግሞ ልነግርህ ካልችልም እኔ ሌላ የሚያስጨንቀኝ ነገር አለ አይደለ? አንተ የሚያስጨንቅህ ነገር ነው እንደዚህ የሚያደርግህ አይደለ? ይሄ ነገር ሳይፈታ እንደገና እናንተ እንደዚህ ሌላ ነገር ውስጥ መግባት እኮ የለባችሁም። ብቻ እኮ ነገርኝ ሳምሪ፣ ምን ችግር አለው? ነገር ቢፈታው እኮ ነገርኝ ነው ያልኩሽ። እኔ አልችልም። እሺ አልነግርህም። በቃ እዚህ ጋር ነው በእኛ ያሉበት። ምን ችግር አለበት? ነገር ልክ እኔም ከነሱ ጋር ጥሩ ላይ አይደለሁም አይደለ? እንደገና እኔ ያሉበት ቦታ ጠቁሜክ ምናምን ምንም ላደርግ አልችልም። እኔ አልነግርህም። ቆይ አንቺ አታውቂም ያሉበት ቦታ? አውቃለሁ። አልነግርህም። ለምን አልነግርህም? ልነግርህ አልችልም ማለት አንቺም ብር ምናምን ነገር ተከፍሎሽ እንደዛም ታስቢው ብዙ ነገር ልትለኝ ትችላለህ። እሺ ዛሬ እንደዛ ካልሆነ የእነሱን ጥላቻ ታውቂዋለሽ አይደል? ለኛም ለማን ነው ያለችው አመለካከት። ስለዚህ እኔም ደግሞ በድለውኛል። ቤቴ ድረስ ተዳፍሮ መጥተዋል አልኩሽ። ከዚህ ሀገር ሳይወጡ አግኝቻቸው ማውራት ፈልጋለሁ ነው ያልኩሽ። ያለ ከኔ ነገር ማባባስ አልፈልግም። አሁን እነሱ ያሉበትን ቦታ ነግሬክ እንደገና አንተ ሄደህ መጣላት ነገ ከነገ ወዲያ አሁንም ይሄ ነገር እየተባባሰ ሄርሜላም ከአብርሃም ጋር ብዙ ነገር ብዙ ነገር እንዲከሰት ከዛም በኋላ ሌላ ነገር እንዲፈጠር ከነበረው ነገር በላይ እንዲፈጠር ነው ሐሳባችሁ? ያልክ ቡቼ እንዲባባስ የምፈልገው ሁለቱ ልጆች እዚሁ ካልቀሩ ወይ ደግሞ የሆነ ነገራቸው ካላለ ወይ ካልታሰሩ የሆነ ነገር ካልሆነ በስተቀር አሁንም ቢሆን የአብርሃም የሩታም ነገር እስከ ግልጹና ነገርሽ ከዚህ በኋላ እየተባባሰ እንጂ የሚሄደው ምንም የሚቀንስ ነገር የለም። ሰሚኛልሻ? ይሄን ነገር ደግሞ አንቺ ብቻ አርጂኝ፣ ያሉበት ቦታ ነገርኝ። እኔ ደግሞ እስከ ጥገኔ ማድረገውን አድርገው ኃላፊነቱን ወስደው አልነግራቸውም። እኔ ሳምሪ ነግራኝ ነው ብዬ አይደለም አስፈራርተውሽ ባትላቸውም እኮ እኔ ሳምሪ ላይ ምንም አይመጣም። ግን መንገር አልፈልግም፣ አልነግርህም። ስለባያስ ለሩታ እስቲ ንገሪኝ በእናትሽ። እኔ አልነግርህም። በእንደዚህ አይነት ነገር አይደለም ችግር የሚፈታው። የሩታን ችግር የሚፈታው እንደዚህ ስለሆንኩ አይደለም። የአብርሃም ችግር የሚፈታው እንደዚህ ሽጉጥ ስለተማዘዛችሁ አንተ እነሱ ጋር ሄዳችሁ ችግር ስለፈጠራችሁ አይደለም። ለሩታ እስቲ ንገሪኝ በእናትሽ ያሉበት ችግር ሩታ ከዚህ ጭንቅ የምታወጡት ያሉበትን ቦታ ንገሪኝ። ምን ችግር አለው?
ባለፈው አሸሽኝ ሄርሜላ አብራሽ ብዙ ነገር ሻይ ቡና እያላችሁ ነበር የሰማሁት። አሁን ድጋሚ ደግሞ አንቺ ደግሞ ጭራሽ እንደዛ ነገር በቃ አሁንም ደግሞ ስለነሱ ትማገስ ያለሽ ምን እያደረግሽ እንደሆነ አላውቅም። ግልጽ ነገር አይደለም ከኔ ጋር ራሱ ጥሩ ላይ አይደለም አይደለ? እያየክ ነው አይደለ? ግን አሁን እኔ ያሉበት ነገር ቦታ እነግርሃለሁ። ሄደ ሌላ ነገር ሊፈጠር ነው። ሌላ ነገር አይፈጠርም። ምን ኃላፊነቱን ወስደህ አንቺ ከሩቅ ሄደሽ ንገሪኝ በቃ ያለው ነገር። በቃ ሌላ ቦታ ፈልግኝ፣ ሌላ ሰው እንጠይቅ። የት እንዳሉ እኮ እያወቅሽ ለምን ትዋሽኛለሽ? ለምንድን ነው የምትዋሽኝ አንቺ? አይ ይኸውልህ ምንም ልትለኝ ትችላለህ። አንቺ ቢያንስ ይኸውልሽ ብር ሰጥተውሽ ነው የሆነ ነገር ምናምን ብዙ ነገር ያስብላል። ታዲያ የምታረጊው ነገር ያስብላል እኮ እኔ ነኝ ራሴን አውቃለሁ። ያስብላል። ላስረዳህ አልችልም። እኔ ለኔ ህይወት አይደለም እንደዚህ መሆን ይሄ እንደዛ ይኸውልሽ በቃ እንደዛ ደግሞ ካሰብሽ እነሱ ልጆች እዚሁ የሚደረግ ያለባቸው ነገር ካልተደረገ እዚሁ ለህግ ካልቀረቡ በስተቀር እዛም አዲስ አበባ ሄደው ይበጠብጣሉ። ሄርሜላ እንዳያይሽ እንደሆነ ትላንት የሚያረጋትና ያሰጣት ከአብርሃም ጋር ማለት ነው የሚያረጋት እንዴት እንደፈላባት አላውቅም። ስለሱ ነገር ሳይሆን ከዚህ በኋላ ስላለው ነገር ነው የሚያስበው። ነገ ከነገ ወዲያ አስረግዘኝ ትለው ነው እንደዛው እንደምታስበው እንጂ እኮ ግራ ገባኝ። እኔ ምን እንደምልክ ራሱ ምን አይነት አስተሳሰብ ነው? እሺ ምንድነው ፈልጊው እስቲ አንቺ ምን አረ አንቺ እኔን አስቀይመውኛል ነው እኮ የምልሽ እኮ ድረስ መጥተው ነው ያስቀየሙኝ እያልኩሻለሁ። ማግኘት ባለበት መልኩ አግኛቸው በቃ። እሺ ንገሪኝ በቃ እኔ ስላጣዋቸው ነው አይደል እንዴ ያናገርኩሽ ያለው። እኔ ነገር ካልችልም እኔን አታመናጭቀኝ። እዛ ጋር በርሳ ሰብር ነው አይደለ እያስወጣኸኝ። ስለዚህ ደግሞ ስርዓት ባለው መልኩ የምታወራኝ ከሆነ አውራኝ። እኔም ለኔ ህይወት አይደለም እንደዚህ ሆኖ ለሩታና ለአብርሃም ስንል አይደለ። አረ እኔ ሰው ግን እንደዚህ በእንደዚህ ያክል ይቀያየራል ብዬ አላስብም ሳምሪ። የምሬ ነው ስለሽ አንቺ አሁን ማለት ገልጹ ነገርሽኝ ነገሮችን በጊዜ ብንፈታም ችግር አለ። አሁን ሌላ ነገር እንዳስነ ያለሽ አንቺ ምጅሽ በቃ እጅሽ እንዳለበት ነው ሄርሜላ አንቺንም እንደዛው የላከችሽ ነው። የምሬ ነው እንደዛ። እሺ ንገሪኝ ታዲያ ከጠላቴ ጋር እኮ ነው አሁን እየተባበርሽ ያለሽ ያለው በቦታ አውቃለሁ አልሽኛ። ንገሪኝ ሂጂና በቃ በጣም ጥሩ የምታስብበት ጭንቅላት አለ። ወይኔ ብቻ ጎበዝ ነሽ በጣም። እሺ አሁን ሳምሪ በእናትሽ ንገሪኝ ነው አሁን በጣም ምንም ጊዜ የለኝም። ነገ ከነገ ወዲያ ልሄድ ይችላል ነው ሰማኸኝ። በጣም ቸኩያለሁ ልሄድ ነው እኮ ንገሪኝ ነው ምን ስለመቸኮልሽ አያገባኝም እኮ ካላገባክ ልጅ በቃ እኔ አክብሬክ ነው የቆምኩት ሰማኸኝ እኮ እኔ እንዴት ነው አንተ የምታወራው? እንዴት ነው ነገራቶችን የምታስኪዳቸው? አንቺ ምንድነው እስቲ እንደተማረ ሰው ቆም ብለን እናስብ እስቲ። እያሰብኩ ነው እኔ ቤት ድረስ ሲመጡ ምንድነው የምታስቢው አንቺ ቤት ድረስ መተው ሽጉጥ አንድ ሰው ቢደቅንብሽ ነገውን ምንድነው የምታስቢው? እኔ አልከሰስኳቸውም ዝም ምን ያልኳቸው ግን በጣም መገኘት ነው ያለብክ። በልጬ ለመገኘት ላውራቸው የትም ሳይሄዱ እንዲሄዱብኝ ስለማልፈልግ ብቻ ነው ካንተ በላይ ወይ እነሱ ልገላቸው ወይ ነው ነገር ላደርግ የሆነ ምናምን ላግራ አግኝቻቸው እኔ ለህግ እንዴት ማቅረብ እንዳለብኝ እኔ ራሴ የካሜራ ቅጅ ያለኝ እሱ ነገሮችን አስተካክራለሁ። ካንተ በላይ እኔን አስቀየመውኛል። ብሩኬና አቤል ግንኙነታችን ታውቃለህ አይደለ? ግን ትታውኝ እስከመሄድ ብሩኬም እሱም በቃላ ሌላ ነገር ውስጥ ነው ያሉት። ስለዚህ ደግሞ እኔ እንዴት ብዬ እንደማስረዳ ካላቀም ጭራሽ እጅሽ አለበት የሆነ ነገር አለበት። ምንም ብትለኝ ዲንኮሪ ምንም ነገር አልሰማም። ምን ይደጋ ሰማኸኝ? አይ እኔ ኖርማል ነው። እኔ ብዙ ሰውም እኮ የተቀያየረ ነው በአሁን ሰዓት። ግን አንቺ በዚህ ያክል ተቀያየረሽ ብዬ አስቤ አላውቅም። ግን ይመችሽ አንቺ። እኔ በማገኛቸው መንገድ አገኛቸዋለሁ እነሱ። ግን አንቺ ለሌላም ጊዜ ለሀቅ መሆን ነው ያለብሽ። ለጥቅም ሳይሆን ኖርማል ራስሽን አሳምነሽ ለእውነት መሟገት ነው ያለብሽ። ያ አይደለም አንቺ ለብር ብለሽ ሊሆን ይችላል ለእያንዳንዱ ነገር ባናልፍ ጥሩ ነው። አይ እኔ ብቻ እኔ አስቀይመውኛል እያልኩሽ አንቺ ወደ ኋላ መመለስ እኔ ማክብሬክ ነው እዚህ ጋር ቆሜ ማውራት ብዙ ነገር ስራዬን ትቼ ማለት ነው ካንተ ጋር ማውራት። እዚህ ጋር ደግሞ መስመርህን አልፈህ እኔ እንድትናገር እኔ መስመር ምናምን ነገር አላለፍኩም። ግን በቃ አልፈልግም። ሰማኸኝ? እንድትሳይ ነው ፈልገው አሁን እንዴ ሳምሪ በቃ ፕሊስ እኔ አሁን ተማክሻል ንገሪኝ በቃ ያለውን ነገር እየሰማኸኝ ነው ብቻ። አቤልም ብሩኬም ያሉበት ቦታ አውቃለሁ። ምንም አታመጣም አላሳየም። ሰማኸኝ አይደለ? እንዳትደውልልኝ ካሁን በኋላ